መከረም ተሰምቶክ እኮ አይደለም ለዩቲዩብክ ድምቀት ነው። ነጃት የሆነ ነገር ሆነች የሚባል ቢልልህ ቤት ልልክ እኔም ብታሲዝ ደስ ይልካል። ትልቅ ጀብድ የሰራክ ነው የሚመስልክ። ጠላቶቼ ጀግና ጀግና ይሉካል። ቪውክም በጣም ከፍ ይልልካል። ትሸቅላለክ። በሚሊዮን ቪው ሊወጣልክ ይችላል። በእኔ ላይ ዩቲዩብ ሰርተክ ትሸቅላለክ። ብዙ ሺህ ዩሮ ልታገኝ ትችላለክ። ግን ወላሂ 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 አይጠቅምክም። ሐስቢ አላህ ወነዕመል ወኪል ፊክ ኢንሻአላህ ረበና ይሲብክ ብሰራጣን يلا تشري كارد تتطقمباتاله حسبي الله ونعم الوكيل فيك الله يكفيني من شرك يا حمار الله يكفيني من شرك يني لورانا لورات ويني لورت سلام نجول ما تسفراሩኝ እኔ ማንንም አልፈራም እያልኩክ ነው ቆይ ልንገርሽ ነጃት አሁን ሁሉም ሰው ናስር አንድ ደቂቃ እኔ ለውራና ለውራት አንድ ደቂቃ ካሉሽ አሁን አድርሰሽዋል ለዛሬ እዚሁ ተይው ወላሂ ከዚህ በኋላ ወጥቼ ስለሱ መናገር አልፈልግም። አንደኛ ሙቤ በመጀመሪያ አንተ አማይ ብትሆን አንተ እንደ አንድ አክራሪ ሙስሊም አማኝ ብትሆን ኑሮ የሙስሊም ቆይ አይደለም አይደለም አንድ የሙስሊም እህትን ውድቀት ያውም የሴት ልጅ ውድቀት ለሴት ልጅ ክፋ ነገር ልትመኝ ቀርቶ አይደለም ሴት ልጅ ስታለቅስ ራሱ ማየት አትሻም ነበር። አንተ የእውነት አማኝና ሙስሊም ብትሆን ኑሮ አንተ ሙናፊቅ ማለት ነው። ሲቀጥል ደግሞ እኔ ያንተ መሸቀያ አይደለሁም። አንዳይሉ 5 ዓመት ሙሉ በእኔ ቪዲዮ እየሰራክ ስትሸቅል ኑረካል። በቃ ጨርሻለሁ። አንተ ሙናፊቅ ነህ። እኔ ነጂ ሙቼ በጥካለሁ። በሃይማኖት ዙሪያ ራሱ እኔ አልሰማም። ትሰሚያለሽ ትጂዬ በቃሽ ተይ፣ ጌምሽን ተጫዋች። ምንም አይነት መልስ አትመላለሽ። አንቺ ጌምሽን ተጫዋች፣ ስራሽን ስሪ፣ ማንንም አታዳምጪ፣ ራስሽን ብቻ አዳምጪ። እና ደግሞ እዚህ ጋር ኮሜንት ላይ እየመጣችሁ የምትሰርጉኝ ምናምን ይሄ እናንተ ሙስሊሞች ብዬ አፌን እንድከፍትና ይናፍቃችኋል፣ ይናፍቃችኋል። እኔ ሙስሊም ነኝ፣ በሃይማኖት ያልደራደርም። ምንም ያክል በሃይማኖት ደካማ ልሆን እችላለሁ፣ ጃሂል ልሆን እችላለሁ፣ ሙናፊቅ ግን አይደለሁም። እኔ ሙስሊም ነኝ። እንደናንተ አይነቶቹ ባለጌዎች መታችሁ የትላንትናዋን ታሪኬን ልትደግሙብኝ የምትፈልጉ ማይኔን አዳምጪኝ፣ እየወራሁ ነው። እሺ ማሪ አውሪ። በቃ ዝጊ። የሱን ፎቶ አንሺ፣ ጨዋታሽን ተጫዋች፣ ጌምሽን ተጫዋች። አንቺ ከትናንት ህይወትሽ መማር ያለብሽ አለቀ። ከጀማመርኩት ልጨርስለት ብዬ እኮ ነው ውዴ። ከጀመርኩት አይቀር ልጨርስለት ብዬ ነው። ምንም አይጠቅምሽ። ይጠቅምሻ ነው የሚጠቅምሽ ነገር እኮ አይደለም። ሂጂ አንድ አበባ 2 አበባ ትይሻለሻል። ሂጂ ጨዋታሽን ተጫዋች። ይሄ አይጠቅምሽም። በጣም አበዛው። ይቅርታ ማለት ካለብሽም ደግሞ ይቅርታ እሱ ስላለሽ ሳይሆን ይቅርታ ትያለሽ። ጥፋት ካጠፋሽ ደግሞ ይቅርታ ማለት ደግሞ እኮ የቤታችነት ስሜት አይደለም። ይቅርታ ማለት ካላጠፋው ድረስ ይቅርታ አልጠይቅም። ምንም አይነት ጥፋት አላጠፋውም። ማለት አይደለም። መሸነፍ ሰው ስተቱን አውቆ ይቅርታ መጠየቅ አይደለ? እኔ ጥፋት አላጠፋውም እንጂ አይደለም ግለሰብ ተናገርኩኝ ብዬ ይቅርታ ልጠይቅ። ታውቃላችሁ እኮ ነጅ እኔ ብዙ እናንተ ወደኋላ እንድመለስ ነው የምትፈልጉት። ወደኋላ መመለስ አልፈልግም። ከግለሰብ ጋር ነው ጸቤም ከዚህ ሰውዬ ጋር ነው። ከኡስታዝም ጸብ የለብኝም። እኔ ፍታኝ አንተ ሙናፊቅ ማለት ነው። ፍታኝ አንተ በፈለክበት ሰዓት መተክ ነይቺ ነጃት እንደዚህ ያለች ብለክ ማህበረሰብን እኔ ላይ ማስነሳት አትችልም። በእኔ መሸከፍ ፎቶ አንቺና አንቺ ጨዋታሽን ተጫዋች። በቃ አሁን አንቺ ሌላ ውስጥ ለማስገባት ዝም ብሎ የተለያየ ኮሜንት አታንብቢ። ጨዋታሽን ጌምሽን ተጫዋች። እሺ ማሪ ባይ ለወጣ ነው ሲጀመር። እቺ ችግር አለባት መሰለኝ። ቆይ እስኪ አንዴ ስልክ ተደወልልኝ። ቆይ አንዴ ወሳኛውን ስልክ ነው። ብትፈታኝ ይሻልካል። ሙቤ የምትባል ሙናፊቅ አትመጥነኝም። ኦኬ። እና ደግሞ ተጽፎብኝ ከሆነ ቁጭም ብዬ እዚህ ላይቭ ላይ እናንተን እየዋራው ሩሄ ልትወጣ ትችላለች። አላህን የምለምነው ተውበት ሳላደርግ ወደሱ ሳልመለስ እንዳይገለኝ ነው። ከዚያ በተረፈ ግን ምንም ነገር አያስፈራኝም እዚህ ምድር ላይ። ግን በጣም የሚያሳዝነኝ ነገር አለ። ወንድ ልጅ እንኳን ራሱ በሴት ልጅ ላይ እንደዚህ ለገና 6 ወር አይደለም 6 ወር 3 ዓመት ሙሉ እኮ ዋጋ የከፈልኩ ሴት ነኝ እኔ እስር ቤት።
አንተ 6 ወር ነው እንዴ የሚያስፈራክ? ስለምንድን ነው የምታወራው? ላስገድልሽ ነው ስንት ጊዜ ነው? እውነት አማኝ ከሆንሽ እያንዳንድሽ እዚህ ኮሜንት ላይ አፍሽን የምትከፍች ሁሉ ማለት ነው። እውነት አማኝ ከሆንሽ በሸሪዓ ከሆነ የምታምኙ العين بالعين العدن بالعدن السن بالسن الجروح بالجروح እያልኩሽ ነው። ከገባሽ ግባሽ። ይሄን እንኳን ጠንቅቀሽ የማታውቂ ሴት እኮ ነሽ። ቁርአን እንኳን መቅራት ባትችሉ ሒሰኑል ሙስሊም አንብቡ። ብዙ ነገር ስለ ሃይማኖታችሁ መማር ትችላላችሁ። እኔ ጋር የመጣችሁ እዚህ ጋር መታረድ አለባት፣ መፈለጥ አለባት፣ መቆረጥ አለባት የምትሉ ሰዎች ሰላም አለይኩም። ጨርሻለሁ። ባይ ባይ። ወላሂ እኛም ራሱ ወላሂ አንተዋትም ማለት ነው። ግን አሁን በቃ አንተ የወንድምነትህን እኔ ሙሉ መረጃውን አይቼዋለሁ። እህቴ ብለህ ነው በቃ መቼም ሰው ማያጠፋም የለም ካጠፋችም ተመለሽ ያልካት። ያንም ደግሞ እንደገና አሰብ አድርጋ አስተንትና ይቅርታ ኡስታዛችን ይቅርታ ጠይቀው። ከዛ ውጭ አለፈ ተረፈ ያለችውን ትበል። ወንድሜ መጠየቅ አለባት አይደለም? ኡስታዝን ይቅርታ መጠየቅ አለባት። በትክክል እሱንማ መጠየቅ አለባት። ያለዛ ዋጋ ያስከፍላታል። እኔ እንደተናገርኩት ነው። አቋሚ ወደ አላለም ኡስታዝን ወጣ ለተናገረችው። ስለዚህ እንደዛ ብላ በተናገረችበት አፏ ይቅርታ እኔ ተሳስቻለሁ ብላ ይቅርታ መጠየቅ አለባት። ለምን መሰለህ? ኡስታዝ አቡበከር በጣም ብዙ ለሙስሊሞች መስዋዕትነት የከፈለ እስር ቤት ስንት ነገር እንደዛ ስቃይ መከራ አይቶ ዛሬ እሷ ወጣ አፏን ከፍታ እንደዚህ ብላ ልትቀልደው ዋጋ ያስከፍላታል። አዎ፣ ስለዚህ ይቅርታ ትጠይቅ። በቃ ይቅርታ መጠየቅ አለባት። ነገም ወጣ ዛሬ ኡስታዝ አቡበከርን ተሳደበች፣ ነገም ወጣ ሌሎቹ እንደዚህ መሳደቡ አይቀርም። ስለዚህ ወይንም ይቅርታ ተጠይቅ ወይንም መደረግ ያለበት ነገር ይደረጋል። ልክ ነኝ አይደለም? እዚህ ያላችሁ ሰዎች እስኪ ፈረዱ። ልክ ነኝ አይደለም? ያጀማ አራል በትክክል ሙቤ አንተ ሲጀመር ማለት ነው። አንተ ወላሂ እስካሁን ድረስ በቃ የተቸገሩትን እየረዳህ በስንት በቃ አንድ ራሱ አያልፍህም ላንተ ማለት ነው። አንድ ነገር አያልፍህም በቃ። ምክንያቱም ውጭ ላይ እንኳን እዛ ኢትዮጵያ ያሉትን ቀርቶ አይደለም ውጭ ሀገር ሆነው ስንት የሚቸገሩ እህቶች ወንድሞች አሉ። እነሱን እየረዳህ ነው እናውቃለን። አንተ ደግሞ ከሀቅ ነገር ላይ ይዘህ ነው እንጂ መቼም ባጢልን አይደለም እንትን የምትለው። ስለዚህ ያንተ ሙሉ መረጃውን የሰምቼዋለሁኝ። አሁንም ዝሮ እህታችን ናት እሷ ይቅርታዋን ለኡስታዛችን ትጠይቅ። ኡስታዝ ለኛ እንግዲህ አቡበከር አህመድ ማለት በጣም ለዲኑ ወላሂ ዋጋ የከፈለ ሰው ነው። ወላሂ ዛሬ ከሌ ብንለው አይደለም ወላሂ ለአዝም አቡበከር አህመድ ከምንም በላይ ማለት ነው። ከምንም በላይ ማለት ነው። እና ሙስሊም ደግሞ የሆነ ሰው በቃ እሷ መቼም ሙስሊም ላላ ወላሂ በጣም ከባድ ነው መቼም። ያው የምታወራው ወሬ ዙሮ አንተ ይቅርታ ቢብልሃታለ ነግርሃታለ። የምታረግ ተሆነ ታርግ፣ የማታረግ ተሆነ ከዝም ደግሞ ካቆመች ታቁም ሲጀመር ማለት ነው። ከዝም ሌላ አልፌ ተረፌ ደለ ምናምን ታለች ወላሂ እንኳን አቡበከር አህመድ የመጣ ቀርቶ አይደለም ማንኛውም ሙስሊሞች ላይ አንድ ነገርኛ እንድንደርስ አንፈልግም። ምክንያቱም የሰው ዲን አይነካም፣ ግን በራሳችን በዲናችን ላይ የሚመጣ ነገር በሙሉ እኛ አንፈልግም ወላሂ ማለት ነው። እና ሙቤ በጣም አንተ በጣም ወንድማችን ትልቅ ወንድማችን ነህ ወላሂ ከምንም በላይ ማለት ነው። እና ያው እኔ ሙሉ እኔ ወላሂ ሁለዚህ ማለት ነው አልገባም እንጂ ሁለዚህ በቃ ታንተ ላይ ብላ ያልወጣም ወላሂ ሁለዚህ ማለት ነው። እና ያው እቺን እንትን ለማለት ፈልጌ ነው። አፎን ሹክራ ሀቢቢ የሚያውቃት ሰው ይምከራት፣ የምታውቋት ሄዱና ምከሯትና ላጠፋችሁ ጥፋት ይቅርታ ትጠይቅ። አሁንም ቢሆን ሰዓቱ አልረፈደም፣ ታስብበት፣ ንገሯት። ይሄን ነው የምለው። እሺ ሀቢቢ እስማኤል ኡስታዝ ዛክር አለ፣ እስኪ እንስማው። ኔትወርኩ እንትን ሳይለው